ዋይ ሰገጤ መሆን አዎ እንደዚህ አልብሱኝ እንጂ እንደዚህ አዎ እኔ ልንገራችሁ መኪናዬና እኔ ፓንት ከአንድ ቀን በላይ መልበስ አልፈልግም አልወድም ኧረ ወገን እርዱኝ ውስጥ ገብቻለሁ እስካሁን ምንም ውሃ አይረጭ ምን አይል ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ ደህና ናችሁ ወይ የምር የዩቲዩብ ፋሚሊ ላይክ ፍቅር ያስያዛችሁኝ ነው እጅግ በጣም ነው ደስ የምትሉት ሪል ፍቅር ነው የምትሰጡት ለሰው ዛሬም በአዲስ ቪዲዮ መጥቼላችኋለሁ ዛሬ እስኪ አብረን እንውላለን መኪናችንን እናሳጥባለን ከዛ በኋላ ሰፈሬን አሳያችኋለሁ ምናምን አንዳንድ ነገሮችን አሳያችኋለሁ ከዚህ በኋላ አልጠፋም አይነው ጣፍቻለሁ ስትጽፉልኝ ለነበራችሁ ደግሞ እጅግ በጣም ነው ማመሰግነው የኔ ፈላጊዎች ወደ ቪዲዮ አሁን እንሄዳለን መንገዳችንን እንጀምራለን መጀመሪያ መኪና በማሳጠብ እንጀምራለን ማለት ነው ውሏችን በክትክት ብላለች ይሄ በረዶ ምኑ ሁሌ በጣም ነው እንትን ይሻላል መሰለኝ መንገዳችንን ጀምረናል እንግዲህ ለመሄድ ይሄ ድራይቭ ትሩ የለም ራሳችን የነዳን ገብተንበት ምናጥበው የለም እሱ ይሻላል ይሄ ለራሴ ቆሜ ምናምን በቱቦ የምር በጣም ደክሞኛል ሳምንቱን ሙሉ ሲሰራ የነበረው ሰው ይደክመኛል አሁን እንትን ለማለት ደግሞ ቆሜ በቱቦ ለማጠብ እሱን ነው የምንሞክረው አይሻልም ድራይቭ ትሩ የነዳን ሄደን እዛ ውሃ ውስጥ የሚገባው ማለት ነው ያ ተከተሉኝ እዛ እስክንደርስ እንግዲህ አንዳንድ ዘፈኖችን እየከፈትን ኮፒራይት እንዳይሆንብን እንግዳውስ ደርሰናል ፋሚሊ ቦታው ይሄን ይመስላል በጣም ማአት መኪናዎች ተሰልፎ ነው ያሉት ያኛው በእጅ የምታጠበው ነው ቆይ ላሳያችሁ ይታያችኋል እዛ ጋር ሰዎች እያጠቡ ምናምን ቆይ የሁሉ ሰልፍ ለመኪናው እጥበት ነው ያ በእጅ የምታጠበው ነው ሰው እያጠበ ያያችሁ ነው እሱ በእጅ የምታጠበው ነው ይሄ ድራይቭ ትሩ ሊገባ ነው ይሄኛው ማለት ነው ይሄኛው ሊገባ ነው ድራይቭ ትሩ ነው ይሄኛው ተነርቶ በዛ በኩል ነው የሚገባው እሱ ሊገባ ነው ምክንያቱም ያኛው ደክሞኛል እኔ ቆሜ በቱቦ ምናምን እንደዚህ ነው እሱ ከባድ ነው አሁን ይሄኛው ነው የሚገባው እኔ ድራይቭ ትሩ ነው እየነዳው የሚገባው ነድቶ የሚገባልኝ ሰው ስለሌለ ግን እንዴት አድርጌ እንደማሳያችሁ አላውቅም ይጨልምብናል መሰለኝ ምክንያቱም መኪና ውስጥ ሆኜ ነው እየነዳው የሚገባው ማለት ነው ብቻ ለመቅረጽ ሞክራለሁ እስኪ ይሄው ለመታጠብ ከመግባቷ በፊት ይሄንን ትመስላለች ይያት እንዴት እንደበከተች ይሄው በጣም ቆሽሻለች ገባችሁ ከመታጠቧ በፊት ቺን ትመስላለች ከገባን በኋላ ደግሞ አሳያችኋለሁ ሪዛልቷ ማለት ነው ምን መስላ እንደምትወጣ ወርቅ ነው የምትመስለው ከዛ ስትወጣ ማለት ነው ያ ይሄው አያችሁ ቆይ ዙም ላድርግላችሁ ይሄው እንደዛ ነበር ለማጠብ የፈለኩት ማለት ነው በራሴ ግን በጣም ያደክማል እኔ ሳምንቱን ሙሉ ስራ ያደከመኝ ሰውዬ ይሄው እንደዚህ ነበር ለማጠብ የፈለኩት የነበረው በራሴ ማለት ነው እንደዚህ በራሴ በቱቦ ለማጠብ ፈልጌ ነበር ግን ደግሞ ደክሞኛል ይሄ ድራይቭ ትሩ የተሻለ ነው ውስጥ ላይ ገብተው እየነዱ ውስጥ ገብተው ጥብጥብ ብላ ትወጣለች ለራሷ ማለት ነው that's better አንዳንድ ሰው ግን ጠንካራ ነው እዚህ ብርድ ውስጥ እንደዚህ ያጥባል ማለት ነው በዛ ላይ ሽማግሌ ነው እኔ አሁን ሊቀርጻት ለወረድኩኝ ራሱ እንዴት ደበረደኝ አይዊሽ እኔም እንደዚህ ሰውዬ ሄጄ አሁን እንደዚህ በቱቦ ምናምን ጥብጥብ ባረጋት ደስ ይለኛል በራሴ በእጄ ማለት ነው ግን ድራይቭ ትሩ የመረጥኩበት ምክንያት ይበርዳል አሁን እዛ ጋር ቆሜ ውሃ እየተረጨብኝ ምናምን ይበርደኛል እሱን ሰመር ላይ ብናረገው ይሻላልና እየነዳው ልግባ ድራይቭ ትሩ ግን እየነዳው ሲገባ ሊጨላልም ይችላል እየፈራው ነው ለናንተ ይታያል አይታይም የሚለው
ትኬት የሚቆርጠው ልጅ እሺ ካለኝ እሱ ነድቶ ውስጥ እንዲገባልኝ ጠይቀዋለሁ። ምክንያቱም እኔ ለመቅረጽ ማለት ነው፣ ወይ ደግሞ እንዲቀርጸኝ ጠይቀዋለሁ። ብቻ ከሁለቱ አንድ ጓደኛ የለኝም የሚቀርጸኝ ምናምን ቢኖር ጥሩ ነበረ። ያ እስካሁን አልደረሰኝም። እስካሁን ቆሜ ነው ማወራችሁ። እንግዲህ ሰልፉ እዩት ሰልፉን፣ ሁሉ ነገር ላይ ሰልፍ። እዚህ ሀገር ደግሞ ምርር ነው የሚላችሁ። ፋይናሊ የኔ ተራ ደርሷል። ይሄው ጠብቅ እያለች ነው ማሽኗ። ትኬትን ወስጃለሁ። የሚቀጥለው መኪና እኔ ነኝ ማለት ነው የሚገባው ወደ ውስጥ። ቀይ እያበራች ነው፣ ፕሊስ ስታፕ እያለች ነው። ልክ እቺ ሰማያዊ ስትበራ ይሄኛው በር ይከፈትልኛል። ከዛ በኋላ ወደ ውስጥ ገባለሁኝ ማለት ነው። እስካሁን ሰብስክራይብ ካላደረጋችሁ አድርጉ። ሼር ላይክ ማድረጋችሁን እንዳረሱ። ተከተሉ። ኦልሞስት ልንጨርስ ነው። በጣም ርቦኛል፣ ደክሞኛል። ከዚህ ወጥተን የሆነ ነገር እንበላለን። ኧረ ወገን እርዱኝ። ውስጥ ገብቻለሁ። እስካሁን ምንም ውሃ አይረጭ። ምን አይል እንዴ! እኔ በፊት ማቆ ድራይቭ ትሩ እንደዚህ አይደለም። ልክ እንገባለን በቃ እንዳለ ውሃውን ሳሙናውን ምናምን ይደፋብናል፣ ጽድት አድርጎ ይለቀናል። ይሄው እስካሁን እንዳባራ ነው። ምንም ይሄው እየመጣ አይደለም ውሃም። እኔ ነኝ ያላወኩበት። አዲስ ድራይቭ ትሩ ነው ይሄ። ምንድነው መውጫ የደረሰኩ? እስኪ እስካሁን ምንም አልመጣም። ዋው እዩት፣ ምንም ውሃ የለም። ይሄ እኔም ማቆ ከዚህ በፊቱ እንዲም አይደለም። በቃ ልክ ስትገቡ ይጀምራችኋል ማለት ነው ውሃ። እስኪ እንጂኑን አጥፉ የሚሉትን እስኪ እንትኑን ላጥፋ። ይሄው አጠፋው። እሺ ወፍ ምንም ነገር። ቆይ እስኪ ወደዛ ደግሞ አስጠግቼ ሊዮ ከተነሳ ይኸው እዚህ ጋር ነው እንግዲህ እግር መታጠብ የሚጀምር የነበረው። የመኪናውን እግር ከማጠብ ነበር መጀመር የነበረበት። እስኪ ወደዛ ደግሞ አስጠግተን ከጀመረው ነው ወጣ እንዴ! ከዚህ ነው የሚጀምረው ማለት ነው። ይሄ ደግሞ ለየት ያለ ነው። ዋው! ሊያጥብልኝ ሊጀምር ነው። ይሄው እየመጣ ነው። ዋው! ይሄው ይሄኛው ነው የሚያጥበው። እዚህ ለየት ያደረገው ይሄ ነው እንዴ! ሌላ ቦታው እንደዛ አይደለም እኮ። አሁን ከስር ጀመረ በሉኝ እንጂ እኔ ግራ ገባኝ። እዛ ጋር ነው መጀመሪያ ያለበት የሌላ ቦታው ማለት ነው። ዋይ ሰገጤ መሆን። አዎ እንደዚህ አልብስቶኝ እንጂ እንደዚህ። አዎ ማለት ለየት ያለ ነው ይሄ። ባይ ዘ ወይ ከዚህ በፊት የምጠቀመው እኛ ሰፈር እንደዚህ አልነበረም። አሁን ጽድት እያረጋት ነው። እስኪ ጨለም ማረጋ ያያችሁ እንትኑን እዩት እንዳለ እንትን አልብሶታል። ዋው! እዩት ለዝቹ ነው በሬን ያረድኩት አለ ሰውየው። ለዝቹ ነው ወይ በሬን ያረድኩት? ጨርሰሃል ውጣ ያለኝ ነው። ይኸው እዚህ ጋር ጽሁፉ። አይ አለቀ። እስኪ እንግዲህ ውጭዋን ደግሞ ምን እንደመሰለች እኛ ለካ እዚህ ጋር ደግሞ እንትን ያደርገኛል። ከስር ለካ እያጠበ ነው።
የጨረስኩ መስሎኝ አቤት ዛሬ እኔ ጨረስኩ ያ አክቹሊ ጨርሰዋልና ከስር ዋው በጣም ቶሎ ነው ያለቀው ግን አለቀ ማለት ነው ሆኖ ቹነች ለዚቹ ነው በሬን ያረድኩት አለ ሰውዬው ኧረ በረዶ ላይ ወጣው ምን ላይ እንደምንነዳ ምን አይጠርጉም እንደ ይሄንን እዛ ሰማይ ላይ ከሚያወጡኝ አይጠርጉም የሞተ እንትን ነው ባይዘው የሞተ መኪና ማጠቢያ ነው ይሄ አልወደድኩትም ሌላው እንዴ በፊቱማ ጸዲያ እንዴ በየእንትኑ የነበረው በየሰፈራችን ያለው በጣም ከዚህ የተሻለ ነው ቱ ቢሆንስ ወርቅ መስላለች መኪናዬ በጣም አሳምሯታል ላይክ እኔ በቃ መኪና ስታጠብ እንዴት ደስ እንደምለኝ እኔ ልንገራችሁ መኪናዬና እኔ ፓንት ከአንድ ቀን በላይ መልበስ አልፈልግም አልወድም ልክ በቃ መኪናዬ ሲቆሽሽ ፓንቴ ቆሸሼ ነው የሚመስለኝ የኔ እናት ቆንጆ አድርጎሻል አይ ደስ ይላል የምር እንተ ሪዛልቱ ግን ደስ ይላል ሪዛልቱ እውነት ለመናገር ሪዛልቱ በጣም ነው ደስ የሚለው እኔ ሃው ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር ስለተከታተላችሁ እጅግ በጣም እናመሰግናለን በሌላ ቪዲዮ እስክንገናኝ ድረስ ፒስ አውት ወዳችኋለሁ